እኔ በፊት ህይወቴ ላይ እንደዛ ደካማ ነበርኩ ማለት ላይክ የሰው መውደቅ የሰው እንትን ማለት ያስደስተኝ ነበር። ላይክ ሰዎችን እንትን ያልኩ ነበር። ከዛ ጋር ራሴን ማዳመጥና ራሴን መስማት ስጀምር ያለውበት ነገር ልክ አይደለም። በመንፈሳዊ ተመለስኩት በርግጥ እና ብዙ የተበላሻሹብኝ ነገሮች ነበረ። ጸበል ሲሄድ ታምሜ ነበረ። እንደዚህ ቆሜ ራሱ አወራለሁ ብዬ አላሰብኩም ነበረ። ስህተት ያለ ነው የሰው ልጅ ስህተት ያጋጥመዋል ምናምን ይሰራል እኮ አይደለ? ግን ዋናው እሱ ቁም ነገሩ እሱን አውቀክ ወደ ትክክለኛ መንገድ መግባት ነው የነበረው። የቤት አጋዣ የሚባለው እንደዛ ነው የምሰራው። ግን እኔ ደግሞ ከዛ የተሻለ ስራ እየሰራው ራሴን እንዴት እንደዚህ ጥላለሁ ብዬ ራሱን እንድል ያደረገችኝ እሷ ነች። ሰላም ቤተሰቦቼ እንዴት አላችሁ? በመጨረሻ ቪዲዮ በለቀኩት ብዙዎቻችሁ እንግዲህ ኮሜንታችሁ ሳፖርት አድርጋችሁ ነበር። እኔም እሱን በማየት ላይክ እንደዛውኛ አልቀሩም ማለት ራሴን ማደስ ስለምፈልግ ወደ ቤተክርስቲያን ጸበል ሄጄ ነበረ። አንድ ሳምንት ያህል ጸበል ሄጄ ነበረ። በጣም አሪፍ ጊዜ አሳልፌያለሁ። የእናንተ ኮሜንትም በቃ ደስ ይል ነበር። ብቻ እስኪ በመንፈሳዊ ህይወቴም የተወሰነ ነገሮችን ላሳድስ ብዬ ላይክ ራሴን ለመቀየር ወሰኜ ሄጄ ነበረ። በሄድኩበት ሰዓት በጣም ደስ የሚል ሰው ተዋውቄ ነበር። ማለት ላይክ ህይወታችሁ ላይ ላይፋችሁ ላይ ትንሽዬ ለውጥ እንድታገኙ ወይም ምክር የሆነ ነገር ስትሰሙ በቃ ደስ የሚላችሁ ታሪክ የለም። ሰውም ሲነግራችሁ ሲመክራችሁ ብቻ እንደዛ አይነት ሰው አግኝቼ ተዋውቄ ነበረ። በጣም ህይወቴ ላይም ብዙ ነገር እንድቀይር አድርጎኛል። ማለት ላይ ከዚህ አይታችኋል ከፈገግታ ጋር ምናምን ብቻ እሱን ነገር የተፈጠረውን ሁሉ ይቅርታ ብዬ ከዛ በቤተክርስቲያን በሄድኩበት ጊዜ ደግሞ በጣም አሪፍ ሰው ተዋውቄ ነበረ። ምናልባት ታቋት ይሆናል። ከዛ መጨረሻ ላይ ማሳያችኋለሁ። እሷንም ዛሬ ጠርቻታለሁ። ግን ምልላችሁ ነው እኔ በፊት ህይወቴ ላይ እንደዛ ደካማ ነበርኩ ማለት ላይክ የሰው መውደቅ የሰው እንትን ማለት ያስደስተኝ ነበር። ላይክ ሰዎችን እንትን ያልኩ ነበር። ከዛ ጋር ራሴን ማዳመጥና ራሴን መስማት ስጀምር ያለውበት ነገር ልክ አይደለም። በመንፈሳዊም በኖርማል ባለውበትም ከሰው ጋር መጋጨት፣ የሰውን መጥፎ ነገር ማውራት፣ ሌላም ነገር ማውራት ጀምሬ ነበረ። ከዛ ስራ ማቆም ሁሉ ድረስ ጀምሬ ነበር። አሁን ለምሳሌ ዩቲዩብ ራሱ ላቆም ነው ብያችሁ ነበረ። ግን እናንተ ያላችሁኝ ነገር እኔ ከምንም በላይ በጣም ጥሩ ነው። ከዛ የበለጠ ደግሞ በአካልም አግኝቻት ስታበረታታኝና እንደዚህ ማድረግ የለብህም እኔም እንደዚህ ነገር አጋጥሞኝ ነው ብላ ስትመክረኝ የነበረች ልጅ ነበረች። ብቻ እሷን አስተዋውቃችኋለሁ። ዛሬ ወደ እሱ እንሄዳለን። በጉጉት እየጠበኳት ነው። አሁን ሰፈሯ ነው ያለሁት። አይ ቲንክ የሆነ ሰፈሯ አካባቢ ሆኜ ነው እየቀረስኩ ያለሁትና እሷ ትመጣለች። ማነች የሚለውን ደግሞ አብረን እናያለን። ጠብቁ። ሳስብሹዬ ገላዬዋ ሳልመሻርና አንቺዬዋ ጠዋት በማለዳ ገላዬዋ ካፋፎታና ገላዬዋ ዛፍ በተራገበ ገላዬዋ በነፋስ ሰንጋሉ ገላዬዋ ሲባዘት ይውላል አንቺዬዋ አይኔ መጣሽ ብሎ ገላዬዋ የመጣሽ ነው መጨረሻ መጣሽ ብሎ ገላዋ ልጅት ገላዋ ማማንቺዬዋ እንዴት ነሽ? ሰላም ነው? እንዴት አለሽ? ሰላም ነው። ምንድነው በካሜራ እንዴ? ትናንት አንቺ እንደዛ ታሪክሽን ስናገር ምናምን በቃ እስኪ ስለ አንቺ ሳወራ ነበር። እዛ ላይ ሰው አለ። እቺ ነች ስሟን ራሷ ትነግራችኋለች። ግን ከኔ ላይ በጣም ለውጥ እንዳገኝ ማለት ላይ ራሴን እንድቀይር አንተ ትናንት እንደመንፈሳው ለማለቀቅም አስተይ እንደዛ ተወይ ብቻ ግን ጥሩ መንፈስ እንዲኖረኝ ላይ ስራ ላይ ደግሞ ትኩረት አድርጌ እንድሰራ ማለት እሷ ምሰራ የነበረው የቤት አጋዣ የሚባለው እንደዛ ነው ምሰራው። ግን እኔ ደግሞ ከዛ የተሻለ ስራ እየሰራው ራሴን እንዴት እንደዚህ ጥላለሁ ብዬ ራሱን እንድል ያደረገችኝ እሷ ነች። ለማንኛውም ለሷ እንድታስተዋውቀን ወይም ደግሞ ያለውን ነገር እስኪ ምከሪኝ። ዛሬ ደግሞ ፈገግታው ራስ አዲስ ቤተሰቦች ናቸው አይደለ? እሺ አያውቁኝ ይመስለኛል። ሎሚ ይባላል። የሆፕ
ጓደኛ ነኝ። እንግዲህ በአጋጣሚ ሰው ይተዋወቃል። በጸበል በሄድንበት ሰዓት ነበረ የተዋወቅ ነው። ጥሩና መልካም ልጅ ነን። እሱን ታውቃለህ አይደለ? እንደዚህ እያልሽ እኔ ድረስ በይኝ አታሸማቂ። እኔ ጥሩ ልጅ አይደለሁም፣ ግን ባንቺ ተመክሬ አይ ባንቺ ተመክሬ ያደኩ ስህተት ያለ ነው። የሰው ልጅ ስህተት ያጋጥመዋል ምናምን ነገር ይሰራል እኮ አይደለ? ግን ዋናው እሱ ቁም ነገሩ እሱን አውቀክ ወደ ትክክለኛ መንገድ መግባት ነው። ነግሬያቸዋለሁ ቤተሰቦች። በነገራችን ላይ ምክሯ እንዲህ ጣል ብታረጉት ራሱ ማይጣል ነው። እንደዚህ ሳብ አድርጋችሁ ምናምን ነገር ነው የምትስቡትና እግዚአብሔርን የምሬን ነው። በቃ ህይወቴ ላይ ትልቅ ነገር እንዳገኝ ያደረገችኝ ማነች? ሎሚ ትባላለች። በጣም ማከብራትና ወዳ ጓደኛዬ። በዚህ አጋጣሚ ቤተሰቦች እያዩ በጣም ነው ማከብርሽ። የምር እንደዚህ እንድቀየር ምክንያት ስለሆንሽ። ያው እኔም ነገሮች አጋጥሞኝ ነበረ። ያው አንድ ላይ ስለተገናኘንም የጨነቀኝ ነገር አንተ ነበርክ መጀመሪያ አይደል? እንተ ሰላም ምናምን ብለክ የተዋወቅክ ታሳሳለህ እና በቃ ተዋወቅን። በኋላ እንግዲህ ሰው በምክንያት ይተዋወቃል፣ አንዳንዴም ደግሞ በአጋጣሚ ይተዋወቃል። እኔ ልሮጥ ነው በቃ አንቺ አልፈልግም። እኔ እንደዚህ እንድታወሪ አልፈልግም። ተይ እንዴ አይደለም እንደዚህ አይነት ምስጋና አያስፈልገኝም። ምንድነው እኔ ይጨንቀኛል። በደንብ ልንገራቸው። ስላንቺ ነገሪያቸው ስለኔ ነግሬያቸዋለሁ። በቃ እኔ እንድቀየር ምክንያቴ ማነች? ሎሚ የእጅሽን ይስጥሽ። እንደዚህ እንድከበር ማለት ቤተሰቦችን ራሱ አክብሬ ያኔ በጣም ዱርዬ ነበሩ። እግዚአብሔር ልንገርሽ ነው በዛኛው ህይወት አይደለም ለኔ ያደረክልኝ እሺ ማውራት አልችልም። እስኪ ምን አድርጌልሽ? እስኪ የሚነገር ምን አድርጌልሽ? ግዴታ እንዲህ በጉዝ ምናምን ነገር መሰጠት አለበት እንዴ? አይ የለበትም እኮ የለበትም አይደለ? በጣም ጨንቆኝ ነበረ ጸበል ሲሄድ ጨንቆኝ ነበረ። ያንን ነገር ደግሞ ላንተ አጋራውክ ምናምን። አይዞሽ ህይወት ይቀጥላል፣ ብዙ ነገሮች አሉ ከዚህም የባሱ ብለክ በደንብ መክረኝ ነበረ። እኔም ወደ ራሴ እንድመለስ አድርገ ነው የተመለስኩት። በእርግጥ እና ብዙ የተበላሻሹብኝ ነገሮች ነበረ። ጸበል ሲሄድ ታምሜ ነበረ። እንደዚህ ቆሜ ራሱ አወራለሁ ብዬ አላሰብኩም ነበረ። ህይወትሽ ላይ እሱን ላይክ ሊሆን ይችላል። ከዛ በፊት እንደነገረች ቤተሰቦች ሎሚ ማለት ላይክ ህይወቷ በጣም ከብዷት የነበረች ልጅ ለመኖር ራሱ የሆነ ብቻ አላቅም ተስፋ የሌላት ልጅ የለችም። እንደዛ ነበር ስታወረኝ ነበረ። ግን ከዛ በኋላ ላይክ የሷንም ህመም ስትነግረኝ ላይክ እንደዚህ ማድረግ አለብሽ ከትንሹም ቢሆን ተረዳኋት ምናምን ነገር እና ህይወትሽ ላይ መቀየር ካሰብሽ ላይክ ማንነትሽን ማዳመጥ አለብሽ። ከዛ በኋላ ላይክ ቀስ በቀስ ነው ነገሮች የሚስተካከሉት ብዬ ላይክ የተወሰኑ ነገሮችን ብያለሁ። ግን የዚህን ያህል ደግሞ እኔ አስተዋጽኦ አድርጌ ፈጣሪ እንግዲህ እኔ ባለቤቱ አይደል እንዴ? እኔ ነኝ የተቀየርኩበት። እኔ ደግሞ ይኸውልሽ እኔ እያሳቅሽ ነው አንቺ ህይወቴ ሁሉ እንዲስቅ እያደረግሽ ነው። አይደለም መመስከር አለብኝ። ያየሁትን የሰማሁትን እየተደረገልኝን ደግሞ መናገር አለብኝ አይደል? መልካም ሰው ነህ። መልካምነትን እየተናገርኩ ያለሁት ኦኬ ይሁን። እኔ አልክድሽም። በጣም ጥሩ ልጅ ነሽ። እና ደግሞ ትናንትና አይ ቲንክ አንቺ ቪዲዮ ላይ ተወጅ ከሆነ ስራ ምናምን ብለው የነበረ ነገ እንደዛ አትይኝ በቃ እንደውም አልናገርም። ቤተሰቦች በቃ አልፈልግም አልናገር። እኔ አሁን ስራውን ፈልጋለሁ። በነገራችን ላይ ሎሚ ማለት ሰርታ ጥራ መበላይ ልጅ ነች ማለት ላይክ ሰርታ ጥራ ነገ ከነገ ወዲያ ራሷን መቀየር የምትፈልግ ልጅ ነች። ያው እኔ መስራት እፈልጋለሁ፣ ግን እሷ ደግሞ ተማሪ ሙና ላይክ ይሄን ስራ መስራት እፈልጋለሁ ስላለች ትናንትና ቃል ገብቼላት ነበረ። ነገ አሳውቃለሁ ያሉኝ ሰዎች አሉ። ተገኝተዋል። ነገ እንሄዳለን። ችግር የለውም። እሱን አያሳስብ። እኔ እኮ ሲጀመር ማለት ነው ቆይ ምን ልታረጊ ነው? ልታለቅሽ ነው? ተገኝቶ እሱን ይኸውልሽ በግልጽ አልነግርሽም፣ ግን ትምህርቴንም እንደመማር ታውቃለህ አይደል? ትምህርቴንም በማይነካ መንገድ ቢሆን ደስ ይለኛል። እሱን አመቻችልሻለሁ። ነገሮች ሁሉ ተመቻችተዋል። በቃ ግን ቆይ ተረጋጊ። አልተገኘም። በቃሽ እንደዚህ እንድትፈኝ አልፈልግም። ማለት ፕሮሰሱ ያለቀ አይነት ነገር ነው እንጂ ገና አግኝቻለሁ ብዬ ቃል ልገባለሽ አይደለም። ታይ ቆይ ምንድነው? ምን? እሺ
ምን ደስ ብሎሽ ነው ወይንስ ደበረሽ? አረ ደስ ብሎኝ ነው። ስራ መስራት ቤተሰቦች ስራ መስራት ትወዳለች ያልኩት ለዚህ ነው። እና ከምንም በላይ እኔ ዛሬ እየተከስሽ አይደለም ቤተሰቦች መታወቅ ያለብሽ እንዴ። ስራ መስራት ትፈልጋለች ስል ያልኩትን በምክንያት ነው። ምክንያቱም አይታችኋታል የምትሆነው። እኔ አንቺ ስትስቂ ማየት እኔ በቃ አልችልም። ሶሪ እሺ። ያክል እንደሚያስፈልገኝ አልገባህም። እኔ አንቺ መስራት ስለምፈልጊ ነው እንደዚህ ያልኩት። በነገራችን ላይ ቤተሰቦች እያላወቃችሁ የህግ ተማሪ ነች እሷ እና እኔም ህጋዊ እንደሆነ ያደረገችኝ እሷ ነች። እኔስ ነገ እንገናኛለን በሰፊው ደውልልሽና አሁን ክላስ አይ ቲንክ ሰዓት እየደረሰ ነው መሰለኝ። እና ቤተሰቦቼ ከምንም በላይ ይቺ ልጅ መስራት ትፈልጋለች። አሁን ክላስ ስለደረሰባት ክላሷ ላይም ደግሞ ድርድር የላትም። ላይክ ስራ መስራት ትፈልጋለች። ክላሷ ላይ ደግሞ ትኩር አድርጋ ያዘች ልጅ ነች። እሷን በማይነካ መንገድ ስራዋን አመቻችና ፈጣሪ ካለ ስራው ተገኝቶ ወደ ስራ ትገባለች። ካለ በዛ ደግሞ ፈጣሪ ካላለም ቀጣይም እያል እንፈልግላታለን። ግን አሁን ትምህርቷን ደግሞ ማቋረጥ ስለሌለባት ወደ ክላስ ልትሄድ ነው። ትንሽ ጊዜ ነው ያለኝ ነው ያለችኝ። እሺ አደራ ፕሮሚስ እገባልሻለሁ። ነገ እንገናኛለን። እሺ ቻው። እሺ እና ቤተሰቦቼ ጸበል በሄድኩበት ጊዜ ተዋወቋት ያሏችሁ ልጅ እቺ ነች። የምር በቃ ህይወቴ ላይ ትልቅ ለውጥ እንዳገኝና ራሴን እንድቀይር ያደረገችኝ እሷ ነች። ሎሚ ትባላለች። እንግዲህ እንደ ስሟ አሪፍ ነገር አላት። ብቻ አላቅም። እኔ በጣም ነው ደስ ያለኝ ማለት እሷን መታወቄ ላይ። ከዚህ በፊት አይታችሁ ከሆነ ብቻዬን ነበር ምሰራ የነበረው ነገሮችን ማድረግ የነበረው ከፈገግታ ጋር አይታችሁ ከሆነ ርቅ ያለው ምናምን ነገር። ብቻ ግን እሱን ተውትና አሁን አዲስ ነገር እሷ ቀይረኝ በህይወቴም ላይክ ደግሞ በመንፈሳዊ ህይወቴም እንድቀይር ሆኜ በመጣሁበት ሰዓት አግኝቻታለሁ እና እሷ እንድትሰራ የተለያዩ ነገሮች እንድታደርግ እኔም ትንሽ ሰዎችን ስለማቀኝ አግዛታለሁ። ቀጣይ እንገናኛለን። ቻው።